ከዚህ ከአዲስ አበባ 175 ኪሎ ሜትር አሰላ ወይም ደግሞ አርሲ ክፍለ ሀገር ከከተማው 10 ኪሎ ሜትር ወጣ ብላ ገጠር ከተማ ነው የተወለድኩት። ያው እኛ እንግዲህ እኛ አካባቢ የገጠር ልጅ የሚያድግባቸው ምን ይመስላሉ ያልከኝ እንደሆነ እኔ ገና ከህፃንነቴ ጀምሮ መጀመሪያ በግ፣ ከዛ ቀጥሎ ጥጆች ምናምን ከብቶች እያለ እርሻ ማረስ እስከ 3 ዓመት እንግዲህ ህፃን እንግዲህ እኛ ቤት ውስጥ 10 ልጅ ነው። እስከ 10ኛ ክፍል እስከ 11 እስከሆን ድረስ ከገጠር አልወጣሁም። በኋላ ግን 11ኛ ክፍል ሲሆን ወደ ከተማ አባታችን የሆነ ዳሰላ ቤት ስለነበረ ወደ ከተማ ለ2 ዓመት ከተማ እንትን አልኩ ማለት ነው። ከተማ ነው እና 9ኛ ክፍል ነው ግን ሩጫ የጀመርኩት። ዘጠነኛ ክፍል ያሰላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውድድር ለሌላ ትምህርት ቤት ወክለን እንድንሄድ ልጆች እየፈለገ ነበር ማለት 11 እና 12ኛ ክፍል። እኔ ደግሞ ትንሽ ነኝ 9ኛ ክፍል እና አስተማሪውን ብለምንም ቢያለ መጨረሻ 2 ሰው ብቻ ስላገኘ 3ኛ ሰው 1500 የሚወዳደር 3ኛ ሰው እየፈለገ እያለ ስጨቀጭቀው እኔ በቃ ይሟላና ይሂድ ብሎ ላከኝ ማለት እዛ ውድድር ላይ በማሟያ ማለት በቃ ሌላ እና ውድድር እሁድ ከሰዓት በኋላ ነው እዛ ሄድኩና ተወዳደር። ሲወዳደር እንግዲህ 1500 ስንት ዙር እንደሆነ አላውቅም። በቃ 2 ነገር ነግረውኛል። ተኮሳል አሉ፣ ትነሳለህ፣ 1 ዙር ሲቀር ይደወላል ብለውኛል። ደውላል ስተኮስ ተተኮስ ከመሃላቸው ሄዱ። እነሱ በታክቲክ እየጠበቁ ነው ያውቁታል። ዙሩ እኔ 10 ሜትር 20 ሜትር 50 ሜትር 60-70 ሜትር ርቄያቸው እንዲሁ በቃ እንትን ስል ተደወለ። ኦቻ 1 ዙር ነች ማለት ነው የቀረች ብዬ በቃ ያለ የሌለኝ። እነሱ ደግሞ በታክቲክ ፊኒሺንግ ሲመጡ ጄት ይድረሱና አሸነፉ። በማግስቱ ትምህርት ቤት ሰኞ ጠዋት ነው እና ትምህርት ቤት ላይ ዳይሬክተሩ ጠራኝ። እንትኑ ላይ ኦዲዮም እንትን ባንዲራ አካባቢ ይኸው ኢትዮጵያ እንትናችን ትምህርት ቤታችንን ወክሎ ትላንትና ያሸነፈ ሲባል በቃ ሁሉ አጨበጨበ። 9ኛ ክፍል ግን አስበዋል 9ኛ ክፍል ለ12ኞቹ ልጅ ያጨበጭቡልህ። ለካ ሩጫ ተጠቅማለች። በቃ እዛ ቀጠልኩ ማለት ነው ሩጫ። ቢዝነስ አጀማመሬ መጀመሪያ እንትን ቤት ከአትላንታ ኦሎምፒክ በ1988 ስንመለስ በ1988 ላይ እንግዲህ እኔ በአብዛኛው እንኳን የምነግራችሁ በሚቀጥለው እንትን ዋጩን የሩጫ ማሸነፎችን የማውቃቸው በአውሮፓ አቆጣጠር ነው። እንግዲህ 96 ማለት እንግዲህ በፈረንጆች መሬት 400 ምናምን መጀመሪያ መሬት እንትሸበረ መሬት ሳገኝ እችን አንድ የሆነች ውጭ ሀገር ይሁን ቤት ዲዛይን አርኪቴክቴን አመጣሁና የኔ አርኪቴክት በእናትህ እንደዚህ አድርገህ ስራ አልኩት። ምን እንደዚህ ያው በቃ እስቲ ብሎ ሰራት። ሸጫታለሁ። በጣም አሪፍ እንዴ እኔ እንጃ እንግዲህ ካሁን ገዢዎች ምን እንዳደረጉት አላውቅም። አንድ የሆነ ገዢዎች ወስደውታልና ቢዝነስ እንግዲህ ስጀምር እሷን 10 ሺህ ትልቅ ቤት ግራውንድ ፕላስ ምናምን ይሆናል 10 ሺህ ብር ነው ተከራየ። የዛምቢያ ዋና ጸሐፊ ተከራየ። ከዛ ፎቅ መስራት አማረኝ። ማለት ቢዝነስ አይደለም እኔ እንደ ቢዝነስ ለመጀመር አይደለም በቃ መጀመሪያ ስሜቴ እንዲኖረኝ እና ፎቅ ኡራኤል ጋር አንድ ፎቅ እንደውም እሱ ፎቅ የተሰራው እንደመሰለህ ሰው ሁሉ ይጆክርበታል። የኃይሌ አርኪቴክት አውቀዋለሁ ይላል። እንትን የኃይሌ መሐንዲስ ምንድነው ልክ በቃ ኃይሌ ልክ ውጭ ሲያሸንፍ ይደውልለትና በላ 1 ፎቅ ጨምርበት ይላል። 1 ጨምርበት ይለዋል አለ እና እንደዚህ ብሎ ነው 7 እና ሰርተን ጨረስንና በኪራይ ተከራየና በካሬ ሜትር የመጀመሪያ እንትን ባንክ ሲኒያ መጡ። አቶ ተካልኝ ናቸው ይባላሉ። ከራያለሁ እንደዚህ አሉ። እሺ ከራያኩና በስንት ትልቅ ቦታ ነው ያሉት። ስንት ነው ካሬ ሜትር ስንት ነው አሉ። እኔ ብዙ መጥቀስ 28 ብር በካሬ ሜትር ብዙ ነው። 28 ካሬ በቃ እንደዚህ አድርግ ይሄን ስራ እዚህ ጋር ይሄን ስራ አሉ። የኪራይ ስንት ዓመት ነው ሰጡ ያኔ ባንክና በዛ ቢዝነስ ጣመኝና
ለካ ከራይ ቤት ለካ ኪራይ ያመጣል ብር አልኩና እንግዲህ በካሬ ሜትር 28 ብር ዛሬ እኮ ያ ስንት እጥፍ መሰለኝ በጣም ብዙ ነው። እና ወዲያውኑ ሊዝ ነበረ እዛም በሊዝ ነው የገዛነው በሊዝ ጨረታ። ከዛ እዚህ ቦሌ ዓለም ህንፃ ጋር መጣን ጨረታ ተጫረትንና 1650 ብር ሲሉ ሰቀልከው ልክ ያልሆነ ስራ ሰራ አበላሻል እንዴ? እሺ በጣም ሶሪ ቅርታ እንግዲህ ስላለ ነው አይደለም ምናምን። ከዛ እኮ አመት ባልሞላ ውስጥ እኮ ሌሎች በእኔ አካባቢ 3000 ብር ደርሰዋል። አመት አልሞላ። አብዛኛው ቢዝነስ ጀምራችሁ አሁን ፊልም ቤት ለሆቢ ሆኜ ነው። ሰው ምን ልታደርገው ነው? በቃ ይሰራና ፊልም ካሴት እየጨመርኩ አሳያለሁ። ተውጪ ያፈጣና ተማን ከዳ ባርኮ ሲስተም የሚባል በጣም ውድ ነው። ያኔ ወደ $600,000 የተገዛ ነው ያ ሲስተሙ እዛ ውስጥ። this is the most expensive ነገር ክሬዚ ነው። ሰራውንዲንግ ሲስተም ተብሎ ምን ተብሎ ከቤልጅየም አስመጥተን ምን ብለን ተብሎ ሲኒማው ተሰራ። በቃ ከዛ ሲኒማ የለም። 1-2 ዓመት 3 ዓመት መከራ ከፍለናል። 5 ሰው እኮ ነው የሚገባው። አንዳንዱ ደግሞ ሰድቦን ይወጣል። ያው ከሩጫ ካገኘሁት ነገር ስለሆነ የሰራሁት ብዙ እንትን አልተቸገርኩም። እርግጥ ነው እኔ በዛ ጊዜ እኔ ልዳ ያለበት ሰው ወደ ሌላ እንትን ይለዋል ይቀይረዋል። እዛ በሁለተኛው በሶስተኛው ዓመት በከፈትን እነ ቀዝቃዛ ወለፈን የሚባሉ ፊልሞች እነ ጉዲፈቻ የሚባሉ ምናምን ሰልፉ እስከ አስፓልት ድረስ ይሄዳል። በቃ መጨረሻ ፊልም አዋጪ ነው ተባለና ይኸው ከተማ ውስጥ እንግዲህ ያልተሰራ ፊልም ቤት የለም ያልተሰራ። ግን ያው መጀመሪያኛ እንደ እንትን ዋጋ ከፍለንበታል። ግን ደስ የሚለኝ ምንድነው መሰለህ የፊልም አክተር እነዚህ ፊልም የሚሰሩ በፊት ቲያትር ይሰሩና ያው ብሔራዊ ቲያትር ምናምን ቲያትር ሰርተው ክፍያቸው 30 ብር ምናምን ነው። ከዛ ወደ ቤት ነው። ከዛ ፊልም እየሰሩ አክትረሶቻችን በቃ ጥሩ ተከፋይ ሆኑ። ማስታወቂያም ብዙ ተጀመረ። አገር እንትን ያለ እውነት አንዳንድ ጊዜ እንደዚህ ወደ ኋላ ሄጄ ሳይው ኦፍኮርስ እንደንትን ብዙ ነገር ሰፈር አድርገንበታል። ኢቭን እኔ ምልክ ሪዞርት ኮንሰፕት አሁን የሪዞርት ኮንሰፕት ወደ ሐዋሳ ስንወርድ ሪዞርት እንትን ስፔን ሀገር ሄድኩና አንድ ቴሬኒፍ የምትባል ቦታ አለችና እዛ አዲዳስ እንግዲህ ብዙ ጊዜ በየአገሩ ይዞኝ ይሄዳል እና ያያየሁት እኛ ሪዞርት ከኛ በፊት የምናውቀው በጎጆ ቤት በምናምን ነገር ነው። ኮቴጅ እንትን ሎጅ ነው። ሪዞርት እንደዚህ በድንጋይ ተሰርቶ የተለያዩ ነገሮች የሚኖርበት ሰው የሚሄድበት ምናምን የለም። እና እሱን እስቲ በቃ ውሽ ይሄኛ ቢኖረን ብዬ በቃ መጣሁ። እንደውም ከዛ በፊት ባህር ዳር ላይ የአቶ መኮንን የሰሩትን ሆቴል ለመግዛት ብር ከእንትን ወሰድንና ከባንክ ያ ብር የሆነ እንትኑ ፌል አረገ ማለት የሆነ ብዙ ችግር ነበር እና እሱ ብር ይዤዋለሁ በእጄ በብድር ከባንክ ወስጃለሁ። ይህንን ብር ያንን ቤት ባልገዛ ይህን ብር ምን ላደርገው ብዬ ትዝ ሲለኝ ከሲድኒ ኦሎምፒክ ስንመለስ ሐዋሳ መሬት ሰጥተውና እንደዚህ 5,000 አይበቃኝም 6 ማነው አንድ 10 ላድርጉልኝ አልኳቸው። 6 ጨመሩልኝ። እያየናል እኔ በቃቺ ቦታ በቃቺ ወርካዎች ነበሩ እዛ አሁን ሐዋሳ ብታይ እነዛ ወርካዎች ደስ አለኝ። በቃ ዛፎች ስለምወድ እዚህ ጋር ካልሆነ ምን ብለን እነዚህ ወርካዎች ፈልጋቸዋለሁ ዛፍ ወዳለሁ እና ምንድነው መኪና የተሰጧቸው ቤት እኮ እናንተ 3 ዓመት ምናምን ውስጥ 4 ዓመት እንጨርሳለን። ወርካ ግን እኮ ይሄንን ወርካ 40 ዓመትም አይደርስ 50 ዓመት እዛ ጋር አለን። 5,000 ሰጡኝን 6,000 ገዛው። እንደገና 11,000 ገዛው። እንደገና 20,000 ገዛው። ያው እንግዲህ የምታያት አሁን የሐዋሳ ሆቴል ብዙ ሆቴሎችን ወለደች፣ ብዙ ሪዞርቶችን። ከዛ ሐዋሳ በጣም ቢግ ቻሌንጅ ነበር። እንደጀመርኑ ብዙ ነገሮች ድራሽ ጠፋብን። በተለይ ክችን እቃዎች፣ ላውንደሪ እቃዎች፣ ማሽነሪዎች። ምክንያቱም ያው ትልቁ ችግር እዚህ ሀገር በዚህ ሴክተር ብዙ ሰው የለም። እዛ መጨረሻ ለመማር ያደረግነው ነገር የትም ሄድ አልፈለግንም። ትምህርት ቤት መክፈት ነው የሆቴል እዛው ግቢ ውስጥ አሁንም አለ ትምህርት ቤት ትሬኒንግ ማድረግ በቃ ኦን ጆብ ትሬኒንግ መሰጠት አለባቸው። ስለዚህ አሁን ቲዮሪውን ያውቁታል
እዛው ሐዋሳ እኮ በሆቴል ኢንዱስትሪ በሆቴል እንትን ሴክተር የሚያስመርቅ ዩኒቨርሲቲው ያስመርቃል። ግን ቲዮሪውን ነው የተማሩት እና ተግባሩ ግን አሁን ለእነዚህ ሱፐርቫይዘር እና ትልልቅ እንትን ሃይ ፖዚሽን ላይ ያሉትን በእንትን ላይ እየተማሩ ሲመጡ በጣም ኢፌክቲቭ እየሆነልን መጣ። ከዛ አንድ ወዳጄ አንድ ቢዝነስ ሄዴክ ነው አስምታት ነው፣ 11 ቢዝነስ ግን ቢዝነስ ነው አለ። ታዲያ ክፈት ማለት አይደለ ብዬ ሻሸመኔ ገባ። መጀመሪያማ ሆቴላችን በጣም ሰርቪሱ ምንም ሁሉ ነገር ብልሽት ነበር። በጣም ትልቅ የእንትን የገጠመን ልነግራቸው አልችልም። ሁሉም ሆቴሎቻችን ላይ በአሁኑ ሰዓት የምንሰጣቸው የመስተንግዶ ሰርቪስ ተመሳሳይነት አላቸው። ኢንክሉዲንግ የምንገዛቸው እቃዎች፣ ቁሳቁሶች ስል በተመሳሳይ ቦታ ትልቅ ባለ 5 ኮከቦች ሆቴሎች የሚገቡ። ምክንያቱም በጣም ጥንቃቄ እናደርጋለን ለእንግዶቻችን። ደግሞ ሜሲሲ ሲሪየስ ነው የሚመገበው ምግብ በጣም እንዲህ ዝም ብለው ከሰምባዲ ፒክ የምታደርገው አይደለም። ኤኒ ፕሮብሌም ቢገጥም እስከ ወዲያ እስከ አምራቹ ድረስ ሄደክ የምታጣራው ስለሆነ ለእኛ እንዴት እንትን ይልሃል። ምክንያቱም ወደ ሆድ የሚገባ ነገር በጣም ከባድ እና ወደ ሰርቪሱ ስመጣልክ ሰርቪሱ መጀመሪያ ላይ ትልቅ ችግር የገጠመን አሁን ያው እንደምታውቁት ኢትዮጵያ ውስጥ ሰርቪስ ቢዝነስ ትንሽ እንትን ነው። አሁን አንተ ቤት ብመጣ ትጋብዘኛል በደንብ አድርገህ እባክህና ምን አፈር ሊሆንልክ ብለህ ነው የምትጋብዝ። ማንም ኢትዮጵያዊ ቤት ብሄድ ያንን እስቲ ሆቴል አውጣውና ከፍሎክ ብትለው ረገኝ አከተው ፕራይድ መኖር ይፈልጋል። እና አንዱ ግን ክፍተት ያየኑ ደግሞ እዛ ጋር ምንድነው መሰለክ የመጀመሪያኛ እንደ ተግባር ብለን ያየኑ በሆቴል ውስጥ የሆቴል ሰራተኞችን ባለቤት ማድረግ። የሆቴሉ ባለቤት እኛ ሳንሆን እኔና ባለቤቴ ወይንም ደግሞ ልጆቻችን ሳንሆን ባለቤት ማድረግ የሞከር ራሱ ሰራተኛው ከጥበቃው እስከ ሃውስኪፒንግ እስከ ዲዩቲ ማናጀር ወይንም ደግሞ በሙሉ ላይ እስከ ማናጀሩ ድረስ እስከ ዳይሬክተሩ ድረስ ያለው በዛ ነው የተጠቀመው። እኔም ሰከንድ ላይ ደግሞ ምን አደረግን? ትሬኒንግ ሞር ሰራ። ትሬኒንግ በጣም ደሞስት እንትን የምንሰራው ይሄ አም ሃይሌ ፕሮግራም አለን። አም ሃይሌ ፕሮግራም ማለት ምንድነው መሰለክ? እኔም ሃይሌ ነኝ። ማንም ይሁን ማንም እዛ ቦታ ሃይሌ የለም፣ ግን ሁሉም የሚለው ሃይሌ ማይኖር እኔም ሃይሌ ነኝ የሚል ትሬኒንግ ፕሮግራም እና ሌላ ሁለተኛ ከመጀመሪያው መነሻችን ላይ ያደረግነው ነገር እንደ ኢትዮጵያኖች እንችላለን። እንዴት አይችልም? ፈረንጆች መጀመሪያ ፈረንጆች ሁሉ አምጥተን ነበር። እኔ እዚህ ጋር ስነግራችሁ እኔ ሬሲዝም ወይንም ደግሞ እንትን አጌንስት መሆን ሳይሆን እኛ እንደምንችል እኛ እኮ እነሱ አይናቸውን ሳይገልጡ እኛ እኮ ኢትዮጵያኖች ብዙ ነገር ሄደናል እና ከዛ በዛ ተነሳን እኛው ኢትዮጵያኖች ጀመርን። ኦፍ ኮርስ ቀላል ያልሆነ ትሬኒንግ እንትን ነበረ እና ሌላው እኔ ሁሉ ጊዜ የምጠቀመው ነገር አሁን ምን እላለሁ መሰላችሁ? ራይት ፕሌስ ላይ ራይት ፐርሰን ማስቀመጥ የግድ ይላል። ልትመርጥ ይገባሃል። የአክስት ልጅ ያጎት ልጅ ምናምን እያልክ ስመጣ እንትኑ ቢዝነሱ የሚበላሽ ልክ አይመጣም። ሁልጊዜ ማን ነው ለቦታው የሚመጥነው? ማን ነው ቦታውን የሚያውቀው? ማን ነው ስራውን የሚሰራው? እኔን ይደግፋል እንትን ይደግፋል ምናምን ነው። እንደዛ አይሰራም። ስራውን ይደግፋሉ፣ ስራውን ያውቀዋል። እኔ በምንም ይሁን ቤትም ቦታ በኮንስትራክሽን በለው። በነገራችን ላይ ሆቴሎቹ በሙሉ ኮንስትራክሽን እኛ ነን የምንሰራቸው እና እዛ ላይ ሁሉ ጊዜ በቃ ስራውን ይሰራል እንጂ እኔ ምን አገባኝ እኔ ማንም ይሁን ሰንበት ይሁን። ምክንያቱም ለኔ ወንድም እህት ወይ ዘመድ አክስት አጎት ከሆነ በሙሉ ሁሌም እንደ ሀገር እኮ በጣም የጎደለን ነገር ይሄ እንደ ሀገር የምናስቀምጣቸውን ሰዎች ሁሉ ጊዜ ለማንሳትም ትፈራለህ። አንድ ኃላፊ በላይ አስቀምጠህ ወይንም ደግሞ አንድ የሆነ በቦታው ላይ ትልቅ ስራ ይሰራልኛል ያልከው ሰው አንዳንድ ጊዜ ስራውንም አበላሽቶ at the end of the day አንተ እሱንማ እናትዬ እንዴት ያርጋዋለሁ በጣም ከባድ ነው እሱን አልነቀንቀውም ትላለህ። መጨረሻ እሱ ብቻ አይደለም አንተም ከቦታ ትነቀነቅና ቢዝነስም ይጠፋል፣ ቢዝነስም ይወድማል። እንደ ሀገርም እንዲህ ነው። በምንም
ሚኒስትርም በለው ወይም ደግሞ ዳይሬክተርም በለው ወይም ደግሞ ማንኛውም የምታስቀምጠው ሰው ቦታውን ይሰራዋል ወይ ይችለዋል ወይ እንትን ድጋፍ ምናምን እሱ ላይ ነው። ሁለተኛ ሶሪ እንግዲህ እቺ ነገር አሁን እንደዚህ ወጥቼ ሲል ምን ማለት ነው እንዴ? ካልቻልካ እንደውም ኦፍ ኮርስ መቼስ በእኛ በኢትዮጵያ አልችልም የሚል ነገር የለም። አንዴ ቦታው ላይ ከተቀመጠ ዘራፍ እንደኔ እኔ 10 ያደርሳል ብዬ ስጠብቀው ከ3 4 ካደረሰ ይሄው ከ3 4 አደረስኩት ይላል። እናንተ ምንም መመዘኛ ሜዠርመንት የለህም። ከዛ በኋላ የሚያኮርፍ አካል ይኖርባል ብለህ ታስባለህ። በዛም ብለህ ትለዋለህ። እና በአብዛኛው እኔ ጋር እንደ ድርጅት ስሰራ አሁን እኔ ልጆች አሉ ለኔ የማያቸው ልጆችን በቃ እንደሌላው 4000 ምናምን ሰራተኛ ናቸው። ኦፍ ኮርስ የባዮሎጂካል ልጆች ናቸው። ጥሩ እንዲሆኑ እንዲጎብዙ ፈልጋለሁ። ግን እየተጫንካቸው አንዳንድ ጊዜ ያው ይሉኛል፣ አንተ እኮ በጣም አፕሪሺየት እንኳን አታደርግ። ምኑን ሰርተሽ ነው አፕሪሺየት ማደርግ? ምኑ ገና እኮ ነሽ እንዴ? እኔን አፕሪሺየት አድርጉ። 42 ኪሎ ሜትር በ2 ሰዓት ላጣ አድርጌ እኔ አፕሪሺየት ገብቶሃል አይደለም? ይህንን የግድ ነው። እኔ ምንጊዜም ይሄ እምነቴ ነው። ኮርስ የለፋ ሰው ሪዋርድ ታደርገዋል። ለለፋ ሰው ብዙ እንትን ታደርገዋል። እኔ እንደው እቺን ነገር ካልኩ ዘንዳ እንደው ማንኛውም ኢትዮጵያዊ በተለይ በአሁኑ ሰዓት እንደው እንደ ገቨርንመንት ሲያስቀምጡ በጣም ኬርፉል ሆኖ እንትን ቦታውን ሊያውቅ የሚችል ቦታውን ሊሰራ የሚችል በደንብ አድርጎ አገሪቷን እንዲቀይር የሚችል ካልሆነ መልሶ ዋጋ ያስከፍለናል። መልሶ ሀገሪቷን ዋጋ ያስከፍላል። የሚገርም በቃ አንዴ ማናቸው አሉ ተባለ እኛ አንተን ከፈቀድን ገበሬም ይሁን ተባለ አሉ። ይኸው በቃ ገበሬም ይሁን እኮ የሚባል ነገር አይደለም። ኦፍ ኮርስ ግብርና ትልቅ ስራ ነው። ግብርና ያላወቀ እኮ ግብርናን አይሰራት። እረኝነት እኮ አንደኛ ስራ ነው። ለእኔ እረኝነት ማለት በጣም ከባዱ ስራ እኮ። ሰው እረኛ ብሎ ሰውን ይሰድባል። እረኛማ እንዴ ኢየሱስ ክርስቶስም እኮ እረኛ ነው ሆነ። በጎች እንትና ላይ አይደለም የሚባለው። እኔ ብቻ በአጠቃላይ በቢዝነስ ላይ አንዳንድ ጊዜ የምጠቀመው አቋም ሌላ ነገር ይሰጣል። ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው። ገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪ ታንኪ ሜ በአግባብ ከሆነ ሚሊዮን አውጣ ስሉኝ ምንም ችግር የለም። አላግባብ ከሆነ 1000 ለምን ዋይ ብዬ 10 ጊዜ እጠይቃለሁ። አንዳንድ ሰው ይመጣና ኧረ በእናትህ እንደ ደስ አይልም በቃ ዝም ብላ አትገላገልም። ለምን? ይሄ ሀቢት ነው። ለምን እገላገል? አሁን ሪሰንትሊ ምን ሆነ መሰላችሁ? እኛ አሁን ቡና ልናበቅል ገብተናልና አንድ ችግር ገጠመን። እኛ አሁን ሊዝ ገብተናል ዛሬ ለ45 ዓመት ማለት ነው። ለ45 ሊዝ ገብተናል። አይ ቀይረነዋል አሉ። ምኑን? የመሬት ሊዝ እንትኑ ሲስተም ልትቀይሩማ አትችሉም። ከ45 ዓመት በኋላ እንገናኝ አትችሉም። ለሴም እዚህ ሱሉልታም የገጠመኝ ነገር የሊዝ ጉዳይ የተስማማቸው የተፈራረምነው ይሄ ነው። እንዴት እዚህ ትከራከራለህ? አንላቀቅም ስቶደን እኔ አሁን ይሄ አቋሜ ነው። ለምን ወደፊትም ብትመጡብኝ እናንተም ጭምር እኔ ለማምንበትና ትክክለኛ አያችሁ እኛ ሀገር እኮ የጎደለን እሱ ፍትህ። አንድ ዳኞች ነገሩኝ በጣም ኢንተረስቲንግ ነገር ካላበዛውባችሁ ነገር አንድ ከየት ሀገር ነው አሉ በጣም ሩቅ ቦታ የሄደ ክርክር ተከራከረ። ምንድነው ክርክሩ አሉ? የ50 ብር ክርክር። የ50 ብር ክርክር ከ700 ኪሎ ሜትር መጥቶ እየተከራከረ ነበር እና በሁለተኛው ቀጠሮ እዛ ከ700 ኪሎ ሜትር ላይ የጻፉለት ቀጠሮ ምን ይላል መሰለህ? የቀን ቀጠሮ አልቀጠሩትም እና እዚህ አዲስ አበባ ዞ መጥቶ ሲያይ ቀጠሮው ቀኑ አልተጠቀሰም። ምን እናርግ? ቀኑ አልተጠቀሰም። ይህ በጣም አዘንን እና በቃ አዘኑና ሶስቱም ዳኞች ይሄ 50 ብር እንመልስለታል። ይሄ እንግዲህ ሰውዬ
እንግዲህ አየና እናንተ አልበደላችሁኝም፣ እናንተ ዳኞች እነዛን የበደሉኝ ነገር ነገ እዤ እመጣለሁ። ሄጄ እንደገና 700 ኪሎ ሜትር እያወጣ ያለው ልብ አድርግ 50 ብር ተብሎ የድሮ ጥንት የሆነ ነው። ከዛ ቆይ ብለው አትለፋ ምናምን ብለው አዋጡና እዛ 50 ብር ንውስቲ ብለው እንደዚህ ሰጥ ምንድን ነው አላቸው። አይ እንደው ከምትለፋ በቃ ይሄ 50 ብር እኛ እንትን ብላ። ክቡር ዳኞች አመሰግናለሁ። እኔ ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ከዛ እውነትም ነገርየው መጨረሻ ተፈረደለት። የሚገርም ሀገሩ ተመልሷሉ። የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዷሉ። በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰለኝ፣ በገንዘብ የምትተምነው አይደለም።